አቡበክር ረዲየላሁ ተዓላ አንሁ መከራ በዛበት። እሱ አይደለም መከራው የሚበዛው፣ እሱ ሀብታም የተከበረ ሰው ነው፣ አይነኩትም ቁረይሾች። ግን ባልደረቦቹ እንደዛ እየሆኑ እያየ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እንደዛ እየሆኑ እያለ መሸከም አልቻለም። ምንም ማላደርግ ከሆነ በቃ እዛ ሐበሻ የተሰደዱት ሰዎች መልካም ነገር ላይ መሆናቸውን ሰምቻለሁ፣ እኔም ልጓዝ ልውጣልና የአላህን መልእክተኛ አስፈቀደ። እሺ አሉት። 2 ቀን ያክል ከተጓዘ በኋላ አንዲት ቦታ ላይ ሲደርስ አንድ ሰው አገኘ። ንዱጉና ይባላል። ንዱጉና አቡበክር ወዴት እየሄድክ ነው አለ። ወዴት ነው የምትሄደው? በቃ ህዝቦች ያባረሩኝ። ማን? አንተ ከሰዎች ላይ መከራ የምታነሳ፣ ባሮችን ነፃ የምታወጣ፣ በገንዘብ ሰዎችን የምታግዝ ታላቅ የሆንክ ሰው ማን አባረረ? በእኔ ትገባለህ አለ። እሺ አለና ገባ። ሲገባ ማን ያስገባው አሉ ቁረይሾች። ወጥቷል ነበር? አዎ እኔ ነኝ ያስገባሁት፣ እንዳትነኩት አላቸው። እሺ ግን አንድ ነገር ቃል ይግባ፣ ከቤቱ ውጪ አምልኮ እንዳያደርግ አላቸው። እሺ አቡበክር ገባ። ቤቱ ጠበበው። ከቤቱ አጠገብ የሰራው መስጂድ ነበረውና ወጣና መስጂዱ ላይ መስገድ ጀመረ። የአቡበክር ለቅሶ ብዙ ወጣቶችን ይሰበስብ ነበር። ሰላት ውስጥ ያለው ለቅሶ ማለት ነው። ያን ጊዜና ቁረይሽ አበደች። ተሰባሰቡ። እንደገና እብዱጉና እየነገርና አምጥተንብን ይሄው ህፃናትና ወጣቶቻችንን ያበላሸው ሰውየው። ያን ጊዜና እብዱጉና ተስማምተናል ነበር እንዴ አቡበክር የገባው በቤት አታደርግም አለ። እኔ መጀመሪያውን ጥፋተኛው እኔ ነኝ አለ። የአላህን ጥገኝነት ትቼ የመኽሉቅ ጥገኝነት የወሰድኩት እኔ ነኝ ጥፋተኛው። ውሰድ ጥገኝነትን አልፈልግም። ወአና አኩኑ ቢጂዋሪላህ በአላህ ጥገኝነት ስር እኖራለሁ አልፈልግህም አለ። መለሰለትና አቡበክር ኖራ። አላህ አላሰፈረው።